ያሉ ይላል እኮ ሴትዮ ምን ሆነሽ ነው? መቅዲ ልንገርሽ አሁን ውዴ ልንገርሽ ከማቼ ጀምሮ ከበፊትም በውስጥ ነው የሚያወሩ። እንደ በውስጥ እንደው ደፍራችሁ የምትጽፉ ሰው አላችሁ ጋይስ? እኔ አልጽፍም። እንደፍሬ ሴት ወንድ አብሮን ነው አብሮን ነው ይላሉ። ለምን ማለት እንትን አብራችሁ አመፀኛ አንቺ አትልም። ግን እኮ ሌሎቹ እነሱ መለያየት የሚፈልጉ ሰዎች ሌላ ሴት ጋር ና ይላል። ሌላ ወንድ ጋር ና ይችላል። ስሚ እኔ አሁን ቅዱስና ሀይሚ አንድ ላይ ቢመጡ ውስጤ ነው። እህትና ወንድም ነው አሁን ያድርግ የሚያስበው። እኔ ግን ቢመጡ ደስ ይለኛል። ለምን ስለምወዳቸው እንዴ ችግር አለው። ግን ደግሞ እህትና ወንድና ሴት አንድ አይደለም። ወንድና ሴት እሱም ያውቁ ልጅቷ እና እህትና ወንድም ናቸው እኮ እነዚህ። ይህች ልጅ እኮ ባላላት ምን ችግር አለው? ሌሎች እንደዛ ያስቡማ። አንቺ ምን ሆነሽ ነው? የሚሳደብ ሰው ካላሰቡ ምን ያመጣሉ? ካሰቡስ ይጣመሩ ብሎ ይጣመራሉ። እነሱ በእኛ ህይወት እኮ ይኖሩ አይደለም። አንቺ ልጅ ነው ሴትና ወንድ አንድ ነው ብለሽ ነው የምታስቢው? አንቺ አንድም አንድ አይደለም እንዴ? ሴት ልጅ ወንድ ከማንም ጋር መለጠፍ በመንገድ ብሸና ወንድ ነው፣ ግን ሴትና ወንድ አንድ አይደለም። አውቃለሁ እንዳለ መሆኑን ማለት ነው። አሁን እሺ ኤፍሬም ወንድሟ ነው። አሁን ደጋግባ መጣ ምን ችግር አለው? ይሄም እንደዛ መታየት አለበት። የግድ መወለድ ያለበት እንዴ? ወንድም ለመባል መወለድ ያለበት እንዴ? እሱ ብቻ አይደለም ነው ሌላ ሰው እንዳንቺ አይመስል። እንደ ሌላ ሰው እንደ ሌላ አታቀናብሩ። በቃ ካልፈለጋችሁስ እኛ ከፈለግንስ እንዴ? እኛ መውደድ አንችልም እንዴ? መውደድ እንችላለን። አዶናይ ነገ ደግሞ አመጣው ያቅርቡት። ለምሳሌ አዶናይ እና ኢፋይም ያድናቸው ይፈለታሉ። እነሱን ለምን ፖስተታችሁ ብለው ደግሞ እዛቸው ይምጡ ማለት ነው። ይሄ ከሆነ ረባአንዳን እንዴ ሰርጉኝ እንዳትናገሩኝ። እኔ አንድ ወሬ ልንገራችሁ ማለት ነው። እነሱ የመጡ ማርያምን የምሬን ነው። እነሱ የመጡ ብዙ ነገር ሊሰደቡ ሊረገጡ ብዙ ነገር ሊሆኑ ነው የሚመጡ ሳይስጡ። ይህ አሁን አንድ ቀን ራሱ ወንድ ጋር እየለጠፋችኋት ብሎ አወጥቷል። በቃ ዛሬ ለምንድን ነው ደግሞ ምንድነው ያቃጠለሽ? ወንድ ጋር ደጋ አረገ ምን አቃጠለሽ አንቺ? እሱ ማፍቶ ነው ምስቷን አይደለች? ማፍቶ ነው የሚፈልግ ማውራት። እሱ ማፍቶ ነው እንዴ? ሚስቱ ናት። ማግኘት ሚስቱ ናት። እዚህ መሰሰጠ ይበቃችኋል ነው ምን ያቃጠለ? ኖ ሚስቱ ናት። ግን ተደማመጡ ያ ፎርማ ተደማመጡ የፍቅረኛው እናንተ ተመልካች ናችሁ። የራሳችን ህይወት የሚኖሩ እነሱ ናቸው። ህይወታችን ምኖር አይባልም። ተመልካች ነው። እኛ እንኖርም የእነሱ ህይወት እንደ ብለን እንኖራለን። እኛ የራሳችን ህይወት አለን። በቃ እነሱ ካልተመቸው ያብረው፣ ካልተመቸው ይተዋቸዋል። ወረቃ ይሩ አንቀይርም። ለምን ጀመራችሁ? መጀመሪያ እንዴ ቆይ ሳንግባባ መች ተግባባና ነው የምንቀይረው? መቅድዬ ስሚ ሀገራችሁ አይባልማ። ማፍታችሁ ሚዲያ የራሳችሁ ሚዲያ ነው። ይናገሩ አይደለ? እነሱ ይናገሩ። ሚዲያ እስከሆነ ድረስ አሁን ለምሳሌ አንድ ሰው 3 ሰው 2 ሰው ሊወድ ይችላል። ሚዲያ እስከሆነ ድረስ ማለት ነው። አብሮ ከመጣ ታዲያ ምን ስክሪን ላይ ነው አብሮ የመጡት? እሱ በአካል እኮ አብሮ ነው ጎኗ ነው ያለው አይደለም። ደግሞ ልንገርሽማ እሱ ልንገርሽ፣ እኔንም እሷ የሆነት ክፍተት ሲፈጠር ከሌላ ሴት ጋር ነው ይላሉ በውስጥ መጥቶ፣ እሷንም እንደዛው። እኛ ለማስታረቅ ሞክሩ እንጂ እንደዛ አታደርጉ። ደግሞ ቅዱስ የራሱ ህይወት ሊኖር ይችላል። ገባሽ እንዴ? ሰው እኮ የራሱ ህይወት ሊኖር ይችላል። ምን ሆናችሁ ነው? እኔ ቅዱስን ተፈቀሩ ብዬ አንድ ቀን ወጥቶኛ አቅም ግን እንዴትና እንደ ወንድም ወዳቸዋለሁ። ሁለቱ አንድ ላይ ሲመጡ በቃ ደስታዬ ነው። ሰው ሌላ ነገር ደስታዬ ነው። በቃ ምን ናቸው ነው ሌላ ነገር አስባል ሰው እነሱ የኔ ልብስ እሺ፣ እኔ ወዳቸው ምን ሆነሽ አንድ ላይ ሲመጡ ደስ ይለኛል። እኔ ደግሞ ማፍታችሁ ነው፣ በገዛ ስልካችሁ በገዛ ዩቲዩባችሁ ማፍታችሁ ነው እላለሁ። ምንም ያወሩ ማፍታችሁ ነው እኮ እኛ ማፍታችን እኮ ነው። እኛ መብታችን እኮ ነው። ስልካችን ነው። እኛ መብታችን ነው። የፈለግነው መቆሰት እኛም መብታችን ነው። እናንተ አታውሩ ስትል እነሱ ማውራት ይቆማሉ። ኧረ በዛም ልጆቹን ተቆጣጠሩ እያላችሁ ነው። እኛ እንቆጣጠር፣ ህይወታችሁ እኛ እንኖራለን እያላችሁ ነው። እሱ አይሆንም። አይደለም እኮ መቅድዬ፣ እንደሱ አይደለም። ማርያም እንደዛ ነው። እንዳንድ ሰው እንደዛ ነው ያስባል። እግዚአብሔርን እንደዛ ባር እንደሚያስብ ኑሯቸውን እነሱ ነው የሚያውቁ። እኔ አውርቼ ሰው ምናምን ሰው መጣ መቶ ሙሉ ነው
እኛ ስለ ብሩክ መግቢያ መብቱ ነው ማውራቱ። ግን እኛ የምንወዳቸው ሰዎች ደግሞ አንድ ላይ ማንጣት እንፈልጋለን። የኛ ልብስ እንዴ እኛ የምንወዳቸው እንዴት ነው እሱ ከአትቀነበሩ እንዴ? ናርዲ ጌታን አነሳብሻለሁ። ናርዲ ረፊ ናርዲ ናይ ጌታን አነሳባታለሁ። የታለች ናርዲ ናይ ታቸው ወይ ወንዴ እውነታቸውን ነው። ሲጀመር እውነታቸውን ነው። መወያየት አለባቸው። ጭራሽ አስወጣሻቸው። አዩን አስገቢያት። አዩን በይዘወይ ማለት ነው። እሱ ራኪ ታይ ራኪ ረፊ ማርያምን ረፉ እግዚአብሔርን ኦል አድርጌ አነሳዋለሁ። ጌታን አነሳዋለሁ። የሁላችሁ ማነው ሞዴሬተር እንዴት የሚያረክፈን ማን ነው? በአላህ እኛ እያወራን እኮ ነው። ጋይስ እኔ ማለት ነው እኛ እኮ አንጣላም። መቅዲ ናት የሚገባሽ ማሬ ጎል ማሬ እኛ የምንግባባ ሰዎች ነን፣ ትልቅ ሰዎች ነን። አንጣላም እኮ እኛ መጣላት ሳይሆን መግባባት አዎ ሞዴሬተሮች እንደኔ ጨዋ ሁኑ። እንደኔ ጨዋ ሞዴሬተሮች ታማማዎች ናቸው። ታማማዎች ጨዋታ ነው የሚጫወተው። እናንተ ምን ቤት ናችሁ እንዴ? አያገባችሁም። ደሞ ብላችሁ መግባት አምራችሁ ሰሚ መቅዲ አንቺ እኮ ሞቅ ስትይ የተቆጣሽ ከፈር የመቅዲ አነጋገር ነው ይሄ። የመቅዲ አነጋገር ሰባ ምናምን ሰው ገባ። ያው 100 ሺህ መግባት አለባችሁ። 100 ሰው እንዴ አስባችሁ ባይኔ የጣላላችሁ ማለት ነው። ነው ቆይሩ ነው ያልኩት። ወል ይወዳል ታላማት ጨነቅ ያለና የምን መጣው ሀጁ ማለት ነው። ይወዳል ሀዩ ሰው በጣም ወሬ ሰው ይወዳል። አይተሻል የኔ እናት ወሬ ይወዳል። ራሳችሁ እኔ መረከት እኛ እንጣለም። ሰሚ መቅዲዬ እነሱ ድራማ የሚሰሩት እኮ ወሬ ስለሚወድ ነው ህዝቡ። ኧረ አንቺ እግዚአብሔርን መጀመሪያ አይተሻል። አንቺ ሲመጣ እኮ 10 ሰው ነው ያለው። እኔና አንቺ ማውራት ሲጀምር ነው የመጣው ይሄ ሰው። እግዚአብሔርን ማውራት ሲጀምር መጡ። ባላታችሁ ተተከል እናንተ ወሬኞች። ሰው ግን ወሬ በጣም ይወዳል። መቅዲዬ እኮ ለሁለቱም እኮ ስለምትሆን ነው። እረዳታለሁ። እኔ እኮ እረዳታለሁ። ግን ሀሳብን በሀሳብ መሀል ላይ አስገብታችሁ እንደ መግላት ነው የምትፈልጉት። ፎቶ